ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቤተሰቦቼ በያላችሁበት ሁላችሁም ሰላማችሁ ይብዛልኝ። ዛሬም እንግዲህ ተመልሼ መጥቻለሁኝ። ትናንትና በተፈጠሩት በአንዳንድ ነገሮች ምክንያት ዛሬም ተመልሼ እንድመጣ ነገሮች አስገድደውኛልና የማይሆን ነገር እያወሩ እኔና ሄርሜላን ለማጣላት በብዙ አይነት መንገድ እየሄዱ ይገኛሉና ሄርሜም ደብሯት ከፍቷት ከኔ ጋርም ትናንትና ስልክ ምናምን ነገር ለማውራት ፈቃደኛ አልሆነችምና እስኪ ዛሬ ሄርሜንም ጠርቻታለሁኝ። ሲቀጥል ሩታንም ጠርቻታለሁኝ። እዚህ ጋር የሌላ ሰውን ህይወት እያበላሹ ነው ያሉትና በዚህ ደግሞ በጣም እያናደሩኝ ነው ያሉት። ለምን እኔ በማላውቀው ነገር ነው እጄን እያስገቡት ያሉት ማለት ነው። እውነት ለመናገር እዚህ ጋር ሄርሜላ ጫና ሲያደርጉባት ልታምናቸው ትችላለች እና እኔ ግን እንደነሱ አምናቸዋለሁ ማለት አይደለም እና ይሄ ነገር ደግሞ ትክክል አይደለም። በእርግጠኝነት ይሄ እየተደረገ ያለው እኔና ሄርሜላን ለማለያየት ወጥመድ፣ ከዛም በላይ ደግሞ በቃ ነገሮች ወደ ሌላ መንገድ እንዲሄዱ ምናምን ከሚያደርጉት ነገር ነው ብዬ ነው ማሰቡና ይመስለኛል በዚህ ሳምንት የሆነ እሱንም ነገር ለማበላሸትም ይሁን በቃ አላቅም ብቻ እየተፈጠረ ያለው ነገር እኔና ሄርሜላን አለያይተው ነገሮችን ለማበላሸትም ይሁን ምንም አውቆ ታሪክ የለምና ትንሽ ግራ እየገባኝ ነው ያለው። በምን አይነት ሀሳብ ሄርሜል እንደማስረዳት አላቅም። ሄርሜላ ደብሯታል። ትናንትና በብዙ አይነት መንገድ ላወራት ሞክሬ ግን ደግሞ እሷ እየሰጠችኝ የነበረው ምላሽ ትክክል አይደለምና የማይሆን ነገር ነው አእምሯ ላይ የደመደሙት ማለት ነው። ስለዚህ አሁን ሄርሜ ትመጣለች፣ እሷን ለማስረዳት ሞክራለሁኝ። ከዛም በላይ ደግሞ እኔ ላታምነኝ ትችላለች ብዬ ስላሰብኩኝ ራሷን ሩታን ጠርቻት፣ እስኪ ሩታ በእኛ ፊት እኔም ባለሁበት እስኪ ደግሞ ይህንን ነገር መጠየቅና ማወቅ እንፈልጋለሁኝና ለምን በዚህ ልክ ሄርሜላ ሩታ ይህንን ነገር ማምጣት እንደፈለገች፣ ሲቀጥል ደግሞ እንደ ሰው እኛ ይሄ ነገር ያስደነግጣል። ስለዚህ እስኪ እንግዲህ ሄርሜም እየመጣች ነው፣ ያሉትን ነገሮች ከእሷ አንደበት በደንብ አድርገን የምንሰማ ይሆናል። እኔ ግን በቻልኩት አቅም ለማስረዳት እሞክራለሁ፣ እሷንም ቢሆን ማለት ነው። ለምን እኔና እሷን ለማጣላትና ለማለያየት እንደሆነ ነገሮች ግልጽ ናቸውና ያንንም ከማሰብ አንጻር እስኪ ሄርሜ መታለች፣ ያሉትን ነገሮች ለማስረዳት እሞክራለሁ። ቆይታው አሪፍ ደህና እግዚአብሔር ይመስገን። ለቀቀሽ? ለምን ነበር የጠራኸኝ? ድብርቱ ለቀቀሽ? ሄርሜ ጦር አልደበረኝም። እኔ ስታኮርፊ ደግሞ ሞር ታምሪያለሽ። ከመጀመሪያው ይልቅ ስታኮርፊ ነው የምታምሪው። ከቻልሽ አንዳንድ ጊዜ እንደዚህ አልፎ አልፎ ስታኮርፊ ደስ ይለኛል። በመጀመሪያ አንተ ብለኸኝ አይደለም ማንኮርፈው። ከዛ ባለፈ ደግሞ እያየሽን ደግሞ ብታኮርፊ ሞር ወደ ነጂ አብርሃም ስራትቼ ነው የመጣሁት። ተበላሻለሁ በጣም ስራትቼ ነው የመጣሁት። ውበት ጋይስ፣ እቺ ልጅ ግን ከቀን ወደ ቀን ውበቷ እየጨመረ አይመስላችሁም? ዝም ብላችሁ ስታዩት ለኔ እየመሰለኝ ስለሆነ ነው። አቁምና ታወራኝ ነገር አውራኝ። ስራ እኔን አላምን ስላልሽ ያለኝ አማራጭ አሁን ትመጣለች፣ ያለውን ነገር በሷ ፊት በስነ ስርዓት እንጠይቃታለን። ያለውን ነገር ታውቂያለሽ። እኔ ባስረዳሽ ሊገባሽ አልቻለም። እኔ ልትቀበኝ አልቻልሽም። እኔ ልታምኚኝ አልቻልሽም። ስለዚህ አንቺ የምታምኚው በጣም ነው። ነገሮች በሙሉ በግልጽ እንጠይቃታለን። ሲቀጥል ደግሞ እኔ በዚህ ልክ ውሸቷን ነው እያልኩሽ እኔን ነው ማመን ያለብሽ። ገባሽ? እኔና አንቺ ለማለያየት ለማጣላት ነው ይህንን ነገር እያደረጉ ያሉት ብዬሻለሁ። ይሄን እግዚአብሔር ነው የምሬ ነው። እኔም ይደብረኛል። ለምን አንቺ የሰውን ወሬ መቀበል የለብሽም። ሲቀጥል ደግሞ ከዚህ በፊትም ብዙ ሰዎችን አይተሻል። እኔና አንቺ ለማለያየት ለማጣላት ብዙ ተሞክሯል፣ ብዙ ተጥሯል። ስላልቻሉ ነው ዛሬ ላይ ተረዳሽ። ስለዚህ ይህንን ነገር አንደርስታንድ አድርገሽ ነው እንትን ማለት ያለብሽ። ሲቀጥል ደግሞ እኔ 100% እርግጠኛ ነኝ ከኔ ጋር ምንም ነገር የተፈጠረ ነገር የለም። እኔ በራሴ እተማመናለሁኝ፣ ራሴን አውቃለሁ አይደል? ይሄ እኔ በመጀመሪያ እጅ ነው ወደድልኝ። ከዛ ባለፈ እኔ አንተን አሳልፌ አልሰጥም ብዬ ነው እንጂ አብርሃም፣ እንዳንተ ሁኔታ እንዳንተ እንደምሰማው ነገር ትክክል አይደለም። ከዛ ባለፈ ለምን ሲጀመርም ከሷ ጋር በየሰዓቱ መገናኘትም ተገቢ አይደለም። ከዛ ባለፈ ደግሞ ይህንን ነገር ደግሞ በዛ ልክ የማለች እንደዚህ አይነት ነገር አልተፈጠረም ማለት አይቻልም። ገባ? እሷ ስለማለች ብቻ እርግጠኛ ነሽ እንዴ? እንዴ ታዲያ መማልኩ በጣም ከባድ ነገር ነው። እሷ እየማለች ነው አይደል? ምንም እያለች ያለችው አይደል እንዴ? እኔ ለሰላም ስለማልሰጥ አይሰማኝም አይደብረኝም ማለት አይደለም። አብርሃም ነገሮችን አንደርስታንድ ማድረግ አለብን።
ከዛ ባለፈ ደግሞ አሁንም ቢሆን ጠርተህ እሷን በእርግጠኝነት ምንም እኔ እንጃ አላውቅም፣ እሷን መጥረትህ ተገቢ ነው ብያለሁ። አይ ተገቢ ነው። ለምን ያለውን ነገር አብረን እናረጋግጣለና። አንዳንድ ሰውን እኮ አይተሽው መረዳት ይሻላል። አሁን ለምሳሌ አንቺ ወሬ ነው አይደል የደረሰው፣ እኔ ሳውራት ያየሁባት ነገር አለ ፊቷ ላይ ማለት ነው። ውሸት እንደሆነ አንዳንድ ነገሮችን ያስታውቃል። አንቺም ደግሞ ይታይሻል በደንብ የእውነተኛ ሰውና ውሸትን ይዞ የመጣ ሰው እንደዚህ አይቶ እኮ መለየት ይቻላል አይደል? እንዴ አሁን ለምሳሌ አንቺ ስትመጪ ኮስተር ብለሽ አምኜክ በጣም ብዙ ነገር ከወደኋላ ሄርሜላ ወደ እኔ እያየሽ አውሪ። እንዴት አድርጌ እንደማወራው ራሱ ግራ ነው። ወደ እኔ እያየሽ አውሪ። ኮስተር ብለሽ ምናምን ነገር ትመጪያለሽ አንተ። እኔ ነገሮችን ፈገግ ዋው ውበትሽ እንደዚህ ነው። አንዴ አዳምጠኝ። አይደለም እውነት አንደኛ ላገኝክም ያልፈለግኩት ላወራክም ያልፈለግኩት እንደገና ደግሞ ቴክስትም እየመለስኩልክ ያልነበረው እንደዚህ የሸዋወድክ እንዳታሳልፈኝ ነው። መሸወድህን አቁምና በስትክክል አውራኝ እኮ እኔን ማድነቅህን አቁምና በስትክክል ልታናገረኝ ከሆነ አናግረኝ። እኔ በዚህ ልክ እኔ አላውቅም፣ እንደዚህ መናገር አልፈልግም። ከዚህ በፊት ሄርሜላ ለምንድን ነው አብርሃም ማያደንቀኝ? ለምንድን ነው እንዲህ ለምን ያንቃል ብላኝ አታውቅም። ሳደንቃት ደግሞ እያያችሁ ነው አይደል? አብርሃም ቀልድ ነው ያስከው። እኔ ልሂድ በቃሽ። እኔ ስለማድረግ አይደለም ያለሁት። የሰማሁት ነገር በጣም አስገድዶኛል። አዙረሽ ወደዛ እያየሽ ነው እያወረሽኝ ያለሽው። በስነ ስርዓት እኔን እያየሽ አውሪኝ። ፊቴ ስለዞሮ ስላልዞረ ሳይሆን ነው እንጂ ፊትሽን አዙረሽ ነው እያወረሽኝ ያለሽው። በእኔ በኩል አንድ ነገር ሰምተህ አታውቅም አይደል? በእኔ በኩል እንደዚህ አይነት ነገር ህይወት ውስጥ አንድ ከወጣህ በኋላ እንደዚህ አይነት ነገር እኔ መስማት የለብኝም። ገባህ? ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ገባህ? ግራና ቀኝ ስላየሁኝ ፈርቼሃለሁ ወይም ደግሞ የውሸት ስሜት ተሰምቶኝ ምናምን አይደለም። ቆራጥ ሴት እሺ እምር ነው። ቆራጥነቷን በጣም ነው የምወድላትና ለአሁን ሩታ ትመጣለች ያለውን ነገር እውነት በሷ ፊት በስነ ስርዓት ትጠይቂያታለሽ። እኔ ሆንኩኝ እውነት ይሄንን ሐሳብ ይሄንን አድርጌው ከሆነ አልፈልግም። ምኑን ነው የማትፈልጊው? በቃ ምንም አልፈልግም። እሺ ስለዚህ ምንድን ነው የምትፈልጊው? በቃ ልረጋጋበት፣ ላስብበት። ምኑን ነው የምታስቢበት? እኔ ፍቅር ጥያቄ ጠየቁሽ እንዴ? ምንድን ነው የምታስቢበት እንዴ? እንዳትረጋጊ እንዴ? ይኸው እየመጣችልሽ ነው ከረጋ የመጣችልሽ ነው ያለውን ነገር ከራሷን ነው ትሰሚያለሽ። ተገቢ አይደለም። ምን ብዬ ነው እሷን የምጠይቃት እንዴ? እኔ ያው ጠይቃታለሁኝ። ከዛ ፊቷ ላይ ለማንበብ ሞክር ያለውን ነገር በደንብ ላይ ሰው ልጅ እኮ እሷን ፊት ማንብበት ሰዓት የለኝም። አብርሃም መሄድ አለብኝ። በቃ እሷን መጣ አይጠበቅብህም። ተረጋጊ። ችግር የለብኝም። ግን የምታወራው ነገር በጣም ትክክል እንደሆነ ነው እየተረዳው ያለሁት። ልቀቀኝ። ያመንሽው እኔ አንተን ያመንሽ ነው ያለሽ። እኔ ብዙ ጊዜ አንተን ሳምን እኔን እንደሞኝ ነው እየቆጠርኩ ያለው። አብርሃም እኔ ሞኝ አይደለሁም። እሺ ሞኝ አይደለሁም። ከዛ ባለፈ ምንም አልተፈጠረም። እንደገና ምንም አላውቅም። ራስን ሳታውቅ የሚፈጠር ነገር የለም። ልቀቀኝ። ምንም ራስን ሳታውቅ ከዛ ባለፈ የዛን ጊዜ እኔ ልወቀስ ወይንም እኔ ልቀጣ ከፈለግሽ ጥለሽኝ እንጂ እግዚአብሔርን እኔ እውነት ይኸው ጥለሽኝ እንጂ በቃ ከዛ ድጋሚ ምን ይጋር አትምጪ። ኧረ በቃ ተይው። እኔ ምንም ማውራት አልፈልግም። ሄሪ በቃ እንደዚህ አይነት ዙሪያ እግዚአብሔርን እኔ ማውራት አልፈልግም። በቃ ትቼዋለሁ። አንቺ ማመን የፈለግሽውን መቀበል የፈለግሽውን መቀበል ትችያለሽ። እኔ በዚህ ልክ ለማስረዳት እኔ ማመን የፈለግኩትና መቀበል የፈለግኩት አንተን ነበር ያመንኩ። አብርሃም ቢገባ ብትረዳ ነገሮች አንተ አመኝ ሆነ እኔን በቃ ካመንሽ ሞኝ ሆኜ አይደለም። አንተ እኔን ካመንሽ በቃ አመኝ እስከመጨረሻው ድረስ አለቀ። በቃ ይሄ ነው ግልጽ አማርኛ ማለት ነው። እኔን ካመንሽ እስከመጨረሻው ማመን ነው እንጂ የሆነ ሰው የሆነ ነገር ስላለ ምናምን አይደለም። በዚህ ልክ ኮንፊደንስ ኖሮኝ እየነገርኩሽ ነው። እኔ ጥለሽኝ እንጂ ከዚህም በኋላ አታውቂኝ። ከፈለግሽ አታውቂኝ። የሚያደርገኝ ነገር ምን ታውቃለህ? አንደኛ ነገር ቤቷ እየሄድክ በጣም ብዙ ጊዜ እየተመላለስክ ነበር። ኧረ በቃ ይሄ ነው ታውቃለህ። ምን ብላኛለች? ከካሜራ ጀርባ እኔና እሱ መሀል ላይ ብዙ ነገር ይፈጠራል። ያው ሁሉም ነገር ካሜራ ላይ ወጣም ብዬ ነው እንጂ ብላኛለች። ስላለች ታዲያ እሺ አንቺ ታምኛለሽ? ያንን ነገር ምናልባት በቃ እሺ እኔ በዚህ ልክ እያስረዳሁሽ እንኳን አትረጂኝ። በዚህ ልክ ከኔ ለመለያየት እያሰብክ ነው ያለኸው? ኧረ በይኔ ነገሮችን ማጓጓር አብርሃም እኔ ነገሮችን አላስብም ማለት አይደለም። ዝም ስል ነገሮችን ስቄ ሳሳለ እያስጨነቅሽኝ ነው። እግዚአብሔርን እያስጨነቅሽኝ ነው። እንዴ በዚህ ልክ ነው እየነገርኩሽ አማርኛዬን እያወራሁ አንተ ህይወት ነኝ እንዴት ታዲያ መጨነቅ ያለብኝ? አብርሃም ምን ማለት ነው አልገባኝም። ይሄ እኮ ያንተ ህይወት ነው አይደል እንዴ? ላይፌን አከበዳችሁት በቀልኝና አንተ ራስህ እሷ እንዳትደርስብህ እና ደግሞ 100% ኮንፊደንስ እንዲኖር እንኳን ሁሉ ጊዜ እየተመላለስክ ነበር አስታውሳለሁ። እሷ ደግሞ ሹክ ብላኛለች። ገባ በጆሮሽ መጣ ሹክ አለችሽ። በጆሮ መምጣት አይጠበቅባትም። እኔ በምን አይነት አማርኛ እንደማስረዳሽ አላውቅም። እግዚአብሔርን ዝቅ እያደረገሽ ነው። በቃ ምንም በብዙ መንገድ ላስረዳሽ እየሞከርኩ ነው። ብዙ ነገር ሳይሆን እኔ ስለማምንህ ምናምን ሴት ልጅ የዋህት ነገሮችን ጆሮዬን አደንቁሬ ስለሌላ ሰው አንተን ብቻ ሳዳምጥ አንተ ታምነኝ ተገኘህልኝ አይደለም።
በቃ ማረጋገጥ ነው አይደለ? ሁሉንም ነገር እኔ ነገርኩሽ። በቃ ታስቦበት ታቅዶበት እና አንቺ ጋር ለማለያየት ሲቀጥል ደግሞ በዚህ ሳምንት እሱን ነገር ለማበላሸት ሰው ማይሆን አመለካከት እንዲኖረው ለኔ ምናምን ሆን ተብሎ የተደረገ ነገር ነው። አውቀው ነገሮችን ብልሽት ለማውጣት ነው። ገባሽ? እኔ ደግሞ ሁሉንም ነገር አውቄያለሁ፣ ነቅቼባቸዋለሁ። ስለዚህ እኔ አሁን ከነሱ ጋር በዚህ ልክ መዳረቅም አልፈልግም። እኔ አንቺን ነው እንትን ማለት የምፈልገው። አንቺን ደግሞ እያስረዳሁሽ ያለሁት መረዳት ከቻልሽ ተረጅም፣ ካልቻልሽ ግን ምንም ላደርግ አልችልም። ይሄ በጣም ጭንቅላቴ በጣም ብዙ ነገር እያሰበ ነው። ያገብቶኛል፣ ደብሮኛል፣ ጠንቆኛል። ጭንቅላቴ ውስብስብ እየሆነ ነው። ገባ? እስካሁን ደግሞ በዚህ ልክ እንደዚህ አይነት ሞመንቶችን ማንም እየመጣ እንዲናገረኝ አልፈልግም። ግን ደግሞ አሁን ቁጭ ብዬ ነገሮችን ማሰብ ስለምፈልግ ከቻልክ አትደውልልኝ፣ ቴክስት ማትላክልኝ። እስቲ ቁጭ ብዬ ነገሮችን ለማሰብ እሞክራለሁ። ኧረ እግዚአብሔር ታይ ሄርኒ ሰው ምን እየሆነ ነው ያለው? ግን እኔ ነኝ ጭንቅላት ልክ ያልሆንኩት ወይስ እነሱ ናቸው? እንዴ በዚህ ልክ እንኳን እየተደረገ ነገር አይገባትም እንዴ? እሷ ደግሞ እኔ ለማንኛውም ፋሚሊዎቼ በቃ የተረዳኝ ሰው መረዳት ይችላል። እናንተም ብትሆኑ ግን ደግሞ በግልጽ አማርኛ ያሉትን ነገሮች እያስረዳኋችሁ ነው። በደንብ ይገባቸዋልን ብዬ አስባለሁኝ። ሁሉንም ነገሮች ያው ማውራትን አልፈለግምና ስለዚህ እኔ አሁንም ቢሆን ሄርሜላን ለማሳመን ብዬ ነው እንጂ ምንም ነገር እንዳትፈጠረ ውስጤም ህሊናዬም ያውቀዋል። በቃ 100% ደግሞ በራሴ የምተማመን ሰው ነኝ፣ እርግጠኛ ነኝ። በዚህ ልክ እንኳን እንግዲህ ምንም ማድረግ አልችልም። ፋሚሊዎች ለማንኛውም ይቅርታ፣ መልካም ጊዜ ይሆንላችሁ። አመሰግናለሁ። ፕሊስ እኔን አንደርስታንድ ለማድረግ ሞክሩ።